አዎ ነገር ቢያበዙት ባያ አይጨንም ይባላል። ኤርትራ ቡና ወራና ዳሪ ጅራ ኩዩ ዳሪ ጅራ ቆይ አንድ ነገር ማለት የፈለኩት ነገር ምንድነው? አንድ ሰው ይሄን ነገር መለየት አቅቶናልና ወይንም ይሄ ነገር መለየት አለበት እስኪ ምልክት ንገረን ከተባለና ምልክት የሆነ ነገርን ከነገረ ያ ሰው የዛን ምልክት የነገረበት ወይ ልብስ ሊሆን ይችላል ወይ እዚህ ጋር ፀጉር ሊሆን ይችላል ወይ ደግሞ ምንድነው ሴቶች ጺም ሊኖራቸው ይችላል ጺምም ሊሆን ይችላል ወይ ደግሞ አይን ሊሆን ይችላል ወይ ጆሮ ሊሆን ይችላል ወይ እዚህ ጋር ትርፍ ስጋ ሊኖር ይችላል የሆነ ነገርን በቃ ወይ ልብስ ሊሆን ይችላል እና ያንን ምልክት ሲናገር ሰው የዛን ምልክት ሰው የተናገረበት ምንድነው የውጭውን ምንድነው ሰው ደጋፊ ነው ማለት ነው። አንድ ጴንጤ ሲናገር ሰምቼ ነው ፓስተር የሆነ አንድ ፓስተር አዳራሽ ውስጥ ያሉትን ሰዎች አርሴናል አንተን የት ያቅሻል ወይም አርሴናል አንቺስ ለአርሴናል ምንድነው ምን ያደርግልሻል ብሎ ሲያወራ ሰምቼ ነው። እኔ የአርሴናል ደጋፊ አይደለሁም የማንቸስተርም ደጋፊ አይደለሁም። የማንቸስተርን ማሊያ ለብሼ ሊሆን ይችላል ገዝቼ አሁን ለሩጫ ለስፖርት ለምናምን ይጠቅመኛል ብዬ ገዝቻለሁ። ግን የማንቸስተር ነው ብዬ አይደለም የገዛሁት ስገዛ ማለት ነው። ይሄ ልብስ ላይኖን ስለሆነ እንደዚህ ስታደርገው እንደ ፕላስቲክ ይለጠጣል እና ላይኖን ስለሆነ ስፖርት ስሰራ ያሰራኛል ከነቱታው ማለት ነው እና ያሰራኛል ብዬ ነው የገዛሁት። ስፖርት ላይ ጥሩ ስራ ስሰራ ያሰራኛል ስሮጥ በቃ ቲኳንዶ ሰራ ነበር በዛን ሰዓት ዝም ብዬ ገዛሁ። ቆየ ቱታው ነው ሹራቡ እኔ ጋር አለ። ቆየ እኔ ጋር በቃ ብዙ ዘመን ሆኖታል ወደ 10 ምናምን አመት ከ10ም በላይ ይሆናል። እና ይሄ ነገር እንዲህ ሲሆን አሁን ላይ ደግሞ በተገጣጣሚ ወይም በተመሳሳይ ነገር የሆነ ነገርን ተገጣጠመና ተገናኘን። ያ ሲሆን መለያ መንገዱ ምንድነው? ያን እለት ነው ደግሞ ለብሼ ከቤተክርስቲያን ወደዚህ ስመጣ አየሁት ላይ ያን እለት ደግሞ እያወራሁ እየሄድኩኝ እንዴ አውራ ይለኛል በቃ ከላይ ላይ ነው እንትን ይለኛል እንጂ እኔ እኮ በፌስቡክ አይቼ በቲክቶክ አይቼ ወይም በቴሌቪዥን አይቼ ወይ በምናምን አይደለም አውራ ሲያደርገኝ ማውራ በቃ በልበል ሲለኝ እዘከዝከዋለሁ ዝም ብዬ አወራለሁ በቃ ያስወራኛል ምን እንደሆነ አላውቅም። ሊያስወራኝም ይችላል። እና አወራው እንደዚህ አይቼ ይሄ ማሊያ እንደውም የአርሴናል መስሎኛል የአርሴናል እያልኩ ነበር ለካ እሱም የማንቸስተር ነው እና ከዛ በኋላ ነው አንብቤ ሳየው ማንቸስተር ነው የሚለው። እና እንደዚህ አርሴናል እንትን ያጠለቀች ልጅ እኔ ደግሞ እኮ ከማንም በላይ አውቃለሁ አይደል ብዬ እኮ ምኩፈስ አይደለሁም። ምኩፈስ ምክንያት እንትን ምስኪን አይደለሁም። አውቃለሁ ሰው ባለትዳር እንደሆነም አውቃለሁ። ትዳር ፈተና አልልም። እግዚአብሔር ያጥናል እዛው ነው የምለው። ብያለሁ እኮ በሬን እያራስክበት ያለውን በሬ ገንጥልና ሽጥልኝ አይባልም ብያለሁ እኮ ነው። ከገባችሁ ገባችሁ ካልገባችሁም የራስህ ጉዳይ ነው። በጥብጬ ላጠጣ እና ሰዎች ፓስተሮችም ስትሆኑ ማለት ነው ለመበጥበጥ ስትፈልጉ የሆነች ምክንያት አትፈልጉ። ምንም አይሰራላችሁ። እንደ ፓስተር በጥባጭ የለም እዚህ ሀገር ላይ ግን የኦሮሞ ልጆች ይበዛሉ እና ቴኬር ራሳችሁን ጠብቃችሁ የምታወሩትንም ጉድ ሰው ላይ አትበሉ። በቃ ጠብቃችሁ የምትናገሩትን ነገር በቃ የመሰለህን አውራ የታየህን አውራ ችግር የለውም። እኔም እያወራው ነው።
በልበል ሲለኝ አወራለሁ። በልበል ሲልህ አውራ። ግን ምንድነው መሰለ እኔ ልል የፈለኩት ነገር ወደ ጦርነት ወይንም ደግሞ ሰውን ለመጉዳት ሰው እንዲቃጠል ሰው እንዲሞት አታድርግ። ጦርነት ማለት አውዳሚ ነው። በቃ አክሳሪ ነው። ጦርነት ማለት ቅጽ የሌለው መልክ የሌለው ነው። ጦርነት ማለት ቆሻሻ ስራ፣ የመጨረሻ ቆሻሻ። ጦርነት ውስጥ የምትገባው እኮ የመጨረሻ የሆነ ችግር ሲሆን ብቻ ነው። በቃ ራስን መከላከል የምትችልበትን አቅም ደረጃ ላይ ስትደርስ ህዝብ ከሚጎዳ ሀገር ከሚጎዳ እኛ አለንና ይህንን ነገር ማሻሻል ማሻገር አለብን ብለህ የምታቆመው ነገር ነው እንጂ ለትንሹም ለትልቁም ለሆነም ላልሆነውም ዝም ብለህ ካቦክስ የምትል ሰውን የምትጎዳ ከሆነ ነገ ተመልሰህ አንተ ነው የምትጎዳው። ምክንያቱም እግዚአብሔር ኃያል ነው፣ ሚዛኑ ከባድ ነው። ያጅልብሃል፣ ያጋልብሃል። ቤቱ ጋር እንደሚዞርብህ አታውቅም። የተቀመጥክበት ወንበር ራሱ ሊገለብጥ ይችላል። ተነስቶ ሊደፋ ይችላል። ብድግ ብሎ ለራሱ ወንበሩ ራሱ ብድግ ብሎ ሊገጭ ይችላል። አንተን እንደ እንቅፋት ሆነ ላው ላይ ልትወርቅ ትችላለህ ስገባበት። ይሄማ ስትወጣም ልትወርቅ ትችላለህ። ሰው በጥይት ብቻ ስለተመታ ብቻ አይደለም፣ በእንቅፋትም በሾክም በምንም መሞት አለ። እሰይ ይባላል በዛን ሰዓት። ትክክለኛ ነገር ከተሰራ ደግሞ ትክክለኛ ነገር እየሰራ የምትሄድ ከሆነ ደግሞ ፈጣሪ ይረዳሃል። ከመቼም ጊዜ ጀምሮ ያንተው የትም አይሄድ። ካንተ ጎን ነው የሚሆን፣ ክንድ ነው የሚሆን፣ ጉልበት ነው የሚሆን፣ አቅም ነው የሚሆን፣ ከችግር ነው የሚያወጣ። የምር እግዚአብሔር እኮ እኔ እንጃ እንዴት ምን መስዋዕትነት እንደሚከፈልለት አላውቅም። ምን እንደሚሰጠው አላውቅም። ምንም አይፈልግም ከሰው ምስጋና ብቻ ነው። ተመስገን ፈጣሪ፣ አንተ ታውቃለህ። ኢትዮጵያ ሀገሬን ባርካት። ኢትዮጵያ ህዝቤን አብዛት። የኢትዮጵያን ህዝብ ባርካት ፈጣሪ ያደራ። እኔ አሁን ልጆች በጣም ነው የምወደው። መውለድ ራሱ እወልዳለሁ። የምር ልጅ በልጅነት ነው ይባላል። ግን አሁንም ባገኝ ደስ ይለኛል። የልጅ አባት ነው፣ የልጆች አባት። እኔ እንጃ 12 ወልድ ራሱ ልጅ አለኝ ብዬ እንትን አለ። ደስታዬንም አልችልም። ለምን ደረዘን 24 አይሆን? በጣም ደስ የሚል የእውነት እና ምንድነው 24 ልጆች አለ ማለት ባረከልህ። በቃ ኢትዮጵያን አበዛት ማለት እኮ ነው። ኢትዮጵያን አብዛልን ብለን የምንጸልየው ያን አይደለ? በቃ ያ ነው። እና አሁን ምንድነው ማለት የፈለኩት መሰለ ፔንቴኮስቴ ልክ እንደ ክርስቲያን እንደ ሙስሊምና እንደ ክርስቲያን ታርቀ አገርን አሻግር። አንድ ሆነ አገርን አሻግር። በቃ ፔንቴኮስቴ በቃ አረፍ። ከክብርት ዝናሽ ታያቸው ጀምሮ እናት ናት፣ ኃያል ናት፣ ሞዴል ናት፣ እሷን ራይ ናት። ከሷን ተከትሎ የሚያድግ ስንት ወጣት ስንት ትውልዶች አሉ። ግን ከሷስ ምንድነው የሚጠበቀው ነገር? ከሷ ምንድነው ማየት የሚያስፈልገው ነገር? ከሷ ምንድነው መገኘት ያለበት ነገር? ከሷ ምንድነው የምንጠብቀው ነገር የሚለውን ደግሞ ለሷ ቤቤ ስራ ይሆንላት። የመበጥበጥ የማያስቸግር የመንትን አያስፈልግም። በቃ ሁሌም ስዘምር አውቃለሁ፣ አያለሁ። በዛ ውስጥስ ምንድነው እየተካሄደ ያለው? በዛ ውስጥስ ምንድነው የሚገኘው ነገር? ለማን ነው ደፋ ቀና የምትለው? ለትውልድ ራዕይ መሆን አለበት። ለትውልድ ነገ የመገንቢያ ሲስተም መሆን አለበት። ጴንጤዎች ቴክ ኬር። አሁን እረፉ፣ በቃ እረፉ። ሀብታሞች ናችሁ፣ ሱፋ ለብሳችሁ ነው የምትሄዱት። ብር ከምንም ቤት ዞሮ እንደሚመጣላችሁ አይታወቅም። አዳራሽ ነው የምትሉት፣ ስትሰብኩ ነው የምትሉት። የምታገኙት ምንም ጉሮሯችሁ እስኪሰነጥቅ እስኪተረተር ድረስ ጮኻችሁ ህዝብ እንዲገባው በቃ ስለ እግዚአብሔር ስታስተምሩ ምን ስትሉ ነው የምትሉት? አልባችሁ ጠብ አርግታችሁ ደማችሁን ጠብ አርግታችሁ ነው የምትሉት። ይህን ሁሉ ስታደርጉ ደግሞ ከጀርባው ሌላ ነገር እንዳይሰራ እግዚአብሔር የምታመልክበት
እግዚአብሔርን የምትጸልይበት እግዚአብሔርን የምትለምንበት ቦታ ላይ ከሆነ ለትውልድ ማዳኛና ለትውልድ እፎይታ እስከሆነ ድረስ ትክክለኛ ሀቅም ስራ በቃ ሀቅ ብቻ መሆን አለበት። ችግረኛውን ፍታ፣ ችግረኛ የሆነውን ነገር ልቀቅለት፣ ስጠው፣ ይሰጥሃል። ለችግረኛ አድርስለት፣ ለአንተም እግዚአብሔር ያደርስልሃል። ስለዚህ ወደ ማይሆን ወደ አቅጣጫ ወደ ሀገር መበተን ወይንም ወደ ጦርነት የሚያስኬድ ነገር ውስጥ እንዳትገባ ታረቅ። ከሙስሊሞች ከክርስቲያኖች ታረቅ። በቃ አብረህ ስራ፣ ችግር የለውም። ተስማማ። ያንን ነው እያልኩ ያለው። ተስማማ በቃ። ኢትዮጵያ ለኢትዮጵያ አደራሽነት። ኢትዮጵያ ህዝብ፣ ኢትዮጵያ ልጅ ትልቅ ነው። ኢትዮጵያ ልጅ፣ የኢትዮጵያ ህዝብ፣ ኢትዮጵያኖች መልካም ናቸው፣ ሰጪ ናቸው፣ አሳዳጊ ናቸው፣ ቸር ናቸው። እንደዚህ ሁን በቃ። እንደዚህ አድርግ። እንደዚህ ልታደርግ፣ እንደዚህ እንድታደርግ እግዚአብሔር ከጎን ይሁን። እግዚአብሔር ትልቅ ነው። እግዚአብሔር ይርዳ። መልካም እድል። ከእንግዲህ ከዛሬ ጀምሮ ማለት ነው፣ ከዚህም ሰዓት በኋላ ከዚህ ሰዓት ጀምሮ ግርማን አታገኘውም። ግርማ ሁሌም አሁን በዚህ በቲክቶክ በምናምን በዩቲዩብ ይገባና ያወራል ወይንም ደግሞ እንደዚህ ይለቅልናል ብላችሁ አታስቡ። ቲክቶኩንም አጥፍቻለሁ፣ ዩቲዩብንም አጥፍቻለሁ፣ ፌስቡክንም አጥፍቻለሁ። ስራና ስራዬን ብቻ ነው የምቀጥል። ከዚህ በኋላ የሚመለከተው መንግስት አለ። መንግስት የፈለገውን ማድረግ ይችላል። የፈለገው መሻር፣ ማውረድ፣ ማጥፋት፣ ማልማት የሚችል መንግስት ብቻ እስከሆነ ድረስ ከዚህ በኋላ ግርማ አይገኝም። በቃ ደክሞታል። መድከም ብቻ ሳይሆን እይታም ይሄ የአንጀት ቁስለት እያመመኝ እስከዛሬ ድረስ ቆይቻለሁ፣ ሰርቻለሁ። ግን እግዚአብሔር የተመሰገነ ትንሽ ተሽሎኝ እሱ ነው የሚያመኝ፣ በጣም ነው የሚያመኝ እና ሆዴን ያቃጥለኛል ስናደድ አብዛኛ። ሁለተኛ ነገር ደግሞ ብዙ ረጅም መንገድ መሄድ ራሱ አልችልም በቃ። ስለዚህ መታገል ራሱ እዚሁ ሆኜ በምላስ ከሆነ ነው እንጂ መታገል ራሱ ትንሽ ናት፣ ብርቅ ነው። ስለዚህ ምንድነው እድሜ ልክ መታገል እንደማይቻል ነው። 7 አመት ፈርሜ ነው የገባው። 7 አመት ድረስ አሁን 4ኛ አመት ይዣለሁ። 3 አመት ይቀረኛል። እስከዛ ድረስ ደግሞ ፈጣሪ ያውቃል። እስከ 7 አመት ከዛ በኋላ ትውልዶች አሉ፣ አፍርቻለሁ። ጀት ያደረገ በቃ ምርጥ ይታገላሉ እስኪ ደክማቸው ድረስ፣ እነሱም ተክቶ እስኪወጡ ድረስ ማለት ነው። በቃ ለሀገር እንዲህ ነው ብቃት አድርሱ፣ እዚህ ደረጃ ላይ አድርሱ። ተመስገን እግዚአብሔር ስጣችሁ ብሎ መውጣትም ያባት ነው። ብልህ አስተምሮ አሳይቶ አሳውቆ ተማሪ አፍርቶ አስተማሪው በክብር ምንድነው ጡረታ ይወጣል። አስተማሪው ያ ነው ማለት ነው። ለኔ አሁን 7 አመት ከደረስኩ ጡረታ እንደወጣሁ ነው የምቆጥረው። ይበቃኛል ማለት ነው። ከዚህ በኋላ እግዚአብሔር ኢትዮጵያን ይባርክ። አብዛኛው ይሄ መንግስት እግዚአብሔር እድሜ ይስጠው። ሺውን ለምንም ብዬ ነው የምወጣው። ከዛም ተከታዮች ሌሎቹ በቃ መባላት ይቅር። በቃ የኦሮሞ ህዝብ፣ የኦሮሞ ልጆች፣ የኦሮሞ ትንሽ በኦሮምኛ ላውራ መሰለኝ። ሀዮታ ኦሮሞ ከንታተን ቤካ ኦሮሞ ከንታተን እርስ በርሲ ወልኛችሁ ኬሰን ኢሳቶ ቶኩማን ኬሰን ኢታጭሙ ኢታፉፉ ዋቀዩ ሲምብራ ዳበቱ ዋቀዩ ሲና ገርጋሩ ከነ ጫላ ዋን jedhuun qabu beekan hayyoon oromoo meeqatamatu jira kan caccaala dubbachuu danda'u kan waa baay'ee danda'u waa'ee isin wajjin haa ta'u galatooma.